አዶናይ እነዚያ የጎዳና ልጆች ዲቻ ቦይስ ብሎ ባያነሳቸው ኖሮ ምናልባትም ዛሬም ድረስ ጎዳና ላይ ብርድና ዝናብ ይፈራረቅባቸው ተስፋ ቢስነትም ነጋቸውን ይበላው ነበር። ያችን የቆሎ ነጋዴ ምስኪኗ ነጻነትን አይቶ እጁን ባይዘረጋላት ኖሮ ምናልባት ዛሬም በዝዋይ ጎዳናዎች ላይ ቆሎዋን ያከፋፈለች ድምጿም ታፍኖ ይቀር ነበር። ጥያቄ ላጡ የትግራይ ተፈናቃዮች በ24 ሰዓት ውስጥ ከ13 ሚሊዮን ብር በላይ ያሰባሰበላቸው የሀገር ባለውለታ አርቲስቶችን ከታክሲ ሰልፍ ላይ አንስቶ የሚገባቸውን የክብር ካባ ለበሳቸው። ሀገርን የማስተዋወቅ ብቃቱም ድንበር ተሻገረ። አሾይ ስፒድ ኢትዮጵያ የሚባል ወጣት ፈጥሮ የኢትዮጵያን ስም ባለም አደባባይ ከፍ አደረገ። ሕፃን አብርሃት ተመስከር የሞዴልነት ህልሟን እንድትጨብጥ እጆቹን ዘረጋላት። ከሁሉም በላይ ደግሞ ማንም ያልደፈረውን የበርካታ ሕፃናትን የልብ ቀዶ ጥገና ለማሳካት ባህር አቋርጦም ሄደ። ገንዘብም ሰበሰበ፣ አሳካውም። ጨቅላ ሕፃናት ዛሬ በአዶናይ ምክንያት አዲስ ሕይወትን ታደሉ፣ አዲስ ልብ ይዘውም ይተነፍሳሉ። እነዚያ ስልክ የዘጉበት እጆች ዛሬ በጭብጨባ ያጅቡታል። ዛሬ አዶናይ ሌላ ከፍታ ላይ ይገኛል። ትላንት ስሙን ያጎደፉ አርቲስቶች ዛሬ ላይ ፕሮግራማቸው ላይ ሊጋብዙት ቢያስቡም አዶናይን የሚያዩበት አይን ስለሌላቸው በሐፍረት ዝምታን መርጠዋል። እሱ ግን ሁሉንም በይቅርታ አልፎ የአሸናፊነት ካባን ደርቧል። የኢትዮጵያ ሕዝብ ለአዶናይ ያለው ፍቅር ከቃላት በላይ ነው። ከልጅ እስከ አዋቂ ይወዱታል። ያቀና ልቡ ዛሬ ከ5 ሚሊዮን በላይ ተከታዮች ያሉት የዓመቱ ምርጥ ቲክቶከር የወላይታ ሶዶ ስቴዲየም አምባሳደርና በኢትዮጵያ ተጽዕኖ ፈጣሪዎች ስም ዝርዝር ውስጥ ቁጥር 1 ሆኖ ተቀምጧል። አዶናይ ከመቃብሩ አፈር ላይ ተነስቶ የትውልዱን ልብ የገዛ የጥንካሬ ምልክት ሆኗል።